ለተጨነቀው ህዝብና በውጤቱ ደግሞ በተለይ ለተበሳጨው ህዝብ ያንተ የመጨረሻ መልእክትህ ምንድነው? በኔ በኩል የመጨረሻ መልእክቴ እውነት ነው፣ ያው የኢትዮጵያ ህዝብ አትሌቲክስን በጣም ይወዳል፣ መውደድም አለበት። ባህላዊ ስፖርታችን ነው፣ ብዙ ነገር ያገኘንበት ነው። ያው በመጣ ውጤት ያው ማንንም እንደማያስደስት አውቃለሁ። ምንም ይሁን ምን ማለት ነው፣ የሚጠበቀው ውጤትም ይሄ እንዳልሆነ አውቃለሁ። እንደሚከፋቸውም አውቃለሁ። ያው ስፖርቱን ከመውደድ አንጻር ነው። እኛ ደግሞ እዚህ ያለነው ይሄንን ለማስተካከል ነው። እንግዲህ በተሻለ ወደፊት ለማስተካከል እንሞክራለን፣ ግን እገዛ ያስፈልገናል። እገዛ በጣም ያስፈልገናል። እናንተም ያው ብዙ ነገር አይታችኋል ብዬ አስባለሁ፣ ብዙ ነገሮችን አይታችኋል ብዬ አስባለሁና ያው ለመጣ ውጤት እንግዲህ ያው መቼስ ምን እናደርጋለን። ያው ይሄ አይገባንም ነበረ። በተለይ ልጆቹ ይሄ አይገባቸው። በተለይ እንዳልኩ ትዕግስት የነበራትን ትሬኒንግ አይከታተል ነበረና የምትሄዳቸው ሰዓቶች በጣም በቃ የሚገርሙ ነበሩ ማለት ነውና በዚህ ደረጃ ላይ ይሄ በመሆኑ ያው እንግዲህ የሚችሉትን አድርገዋል ልጆቹ። በቃ ሁሉም ልጆቹ የሚችሉትን ለማድረግ ሞክረዋል። ያው ያለው ውጤት እንግዲህ ቢያስከፋንም ምን ቢለንም ያው እንግዲህ መቀበል ግዴታችን ነው። ወደፊት ለማስተካከል የምንችለው ሁሉ እንሞክራለን። ሁሉም ግን ያግዘን ያስፈልጋል። አትሌቲክሳችን ያው እንደሚባለው መምራቱም ቀላል አይደለም። ቢሆንም ያው ብዙ መታገል ይፈልጋል፣ ብዙ መጣላቶች ይፈልጋል፣ ብዙ የግል ጥቅሞች አሉ፣ የግል ፍላጎቶች አሉ። ያው እዚህ ጋር መዘርዘር እንደው ይሄ ነው ባይባልም ትልልቅ የሚባሉ ሰዎች ወርደው ይታያሉ፣ ለትንንሽ ነገር እንትን ሲሉ ይታያልና የተለያዩ አንዳንድ ነገሮችም ያው ተጽዕኖ አያመጣም ማለት አይቻልም። እነኛን ሁሉ ተቋቁመን እንግዲህ ለወደፊት ለማስተካከል ከእግዚአብሔር ጋር እንጥራለን ማለት ነው። በመጨረሻ የቀሩ ውድድሮች አሉ። ወርቁን ማሳካት እንችላለን። 5000 ወንዶች፣ 5000 ሴቶች፣ 800 ሜትር ምን ትጠብቃለህ? የመጨረሻ ግምት? ያው እንግዲህ አትሌቶቻችን እንግዲህ የቀሩት ውድድሮች ያው ጠንካራዎች ናቸው። በእርግጥ ዓለም በጣም እየተዘጋጀ ነው የሚመጣው። የስልጠና እንትናቸው በጣም አብዛኞቹ እንትን ብሏል አድጓልና እንዲህ ቀላል ፉክክር አለ እየገጠመን ያለውና እንጠብቃለን። የሚችሉትን እንግዲህ ይሞክራሉ። ያው ማንም ሰው እዚህ የመጣ ሰው በሙሉ ውጤቱን ለራሱ ነው የሚፈልገው፣ መጀመሪያ ማለት ነው። ውጤቱን ለራሱ ነው የሚፈልገውና የሚችሉትን በሙሉ ያደርጋሉ። እንግዲህ ተዘጋጅተዋል። ጥሩ ውጤት ይገጥመናል ብዬ አስባለሁ። እጅግ በጣም እናመሰግናለን። መልካም ጊዜ።